ሰላም እንደምን አላችሁ? በዛሬው ቪዲዮ ደግሞ ከF1 እስከ F12 ያሉትን የፋንክሽን ኪዎች እንዴት መጠቀም እንደምትችሉ የምናይ ይሆናል። በቅድሚያ F1ን ለምን እንጠቀመዋለን የሚለውን ወደ ፒሲያችን ሄደን የመጀመሪያው ዊንዶ ሄልፐርን ኦፕን ለማድረግ ነው የምንጠቀምበት። ይሄ ማለት ዊንዶውስ ላይ ያለውን የትኛውንም አክቲቪቲ ሄልፕ በምንፈልግበት ሰዓት እንዲረዳን ይረዳናል ማለት ነው። ሁለተኛው ደግሞ F2 ነው። ይሄንን ብዙ ጊዜ ሰዎች ከሚጠቀሟቸው የኤፍ ኪ ፋንክሽኖች መካከል ሊጠቀስ ይችላል። ይህንንም ልንጠቀም የምንችለው የተለያዩ ሰሌክት የምናደርጋቸውን ፋይሎች ሪኔም ለማድረግ ይሆናል ማለት ነው። ሶስተኛው ደግሞ F3 የሚባለው የፋንክሽን ኪ ነው። ይሄኛውን ደግሞ በነ ፋይል ኤክስፕሎረር ውስጥ ወይም ደግሞ ፎልደር ኤክስፕሎረር ውስጥ ገብተን የተለያዩ ነገሮችን ሰርች ለማድረግ የምንጠቀምበት ወይም ደግሞ ሰርች ፓዙን አክቲቬት የምናደርግበት ኪ ነው ማለት ነው። ሌላኛው ፒሲያችን ላይ የምንጠቀመው የF4 ፋንክሽን ኪን ሲሆን ይሄ ደግሞ የፋይል ኤክስፕሎረር ላይ ወይም ደግሞ የአንድን ፋይል አድሬስ ሎኬሽኑ የት እንደሚገኝ የስታተስ ባሩን አክሰስ የምናደርግበት ወይም ደግሞ ፋይል ሎኬሽኑን የምንጠቁምበት ፋንክሽን ኪ ይሆናል ማለት ነው። F5ን ደግሞ የምንጠቀመው ሪፍሬሽ ለማድረግ ነው። አብዛኞቻችን ይህን ኪ ሞስትሊ ፖፑላርሊ የምንጠቀመው ኪ ነው። F5ን በመጫን ብቻ ፒሲያችን ወይ ዊንዳችንን ስታክ እንዳያደርግ ወይም ስታክ ካደረገ የተለያዩ ፕሮግራሞችን ሪፍሬሽ አድርጎ እንዲጀምር የምንጠቀመው ነው። ስድስተኛው ደግሞ F6 የሚባለው ነው። እዚህ ላይ ደግሞ የተለያዩ ስታተስ ባሮችን አክሰስ ለማድረግ ኩዊክ አክሰስ ለማግኘት ለምሳሌ አንድ ሜኑ ላይ ከሆነ ሌላኛው ሜኑ ላይ እንድንሄድ የሚረዳን ኪ ነው F6። ሌላኛው ኪ ደግሞ የምንጠቅሰው F7። ይህም በፒሲያችን ላይ ስታንዳርድ የሆነ ፋንክሽን ኪ የለውም ወይም ደግሞ ለF7 የሆነ ነገር እንድናደርግበት የተቀመጠ ታስክ የለም ማለት ነው። ልክ እንደነ F8 የመሳሰሉ ደግሞ አድቫንስ ስታርት ኦፕሽን ወይም ደግሞ እኛ ቀድመን ልንጀምር የምንፈልጋቸውን ፕሮግራሞች ኢን አድቫንስ እንድንጀምር ያስችለናል ማለት ነው። ይሄ በድሮ ዊንዶውስ ቨርዥኖች ላይ ነው የሚሆነው። አዳዲሶቹ ላይ ላታገኙት ትችላላችሁ። F9 ስታንዳርድ የሆነ የፋንክሽን ኪ የለው። F10 ጋር ስንመጣ ግን የተለያዩ ፕሮግራሞች፣ ጌሞች፣ የተለያዩ ሶፍትዌሮችን ዋና ሜኗቸውን አክሰስ እንድናደርግ የሚረዳን ይሆናል ማለት ነው። ሌላኛው F11 ነው። F11 ደግሞ የሚጠቅመን የተለያዩ ፕሮግራሞች ላይ ፉል ስክሪን ለማድረግና ከዛ ፉል ስክሪን ለመውጣት ነው። ለምሳሌ ክሮም ላይ ፉል ስክሪን ሆናችሁ ማየት የምትፈልጉ ከሆነ ከላይ ሰርች ባሩ እንዲታያችሁ የማትፈልጉ ከሆነ ከስር ደግሞ የተለያዩ ባሮች ሜኖች አሉ። እነሱን እንዳይታያችሁ ስክሪኑ ብቻ እንዲታያችሁ የምትፈልጉ ከሆነ ፉል ስክሪን ኤክስቴንድ የምታደርጉት እንዲሁም ደግሞ ከገባችሁበት ፉል ስክሪን ደግሞ መውጣት ስትፈልጉ የምትጠቀሙት ኪ F11 ይባላል ማለት ነው። F12 ልክ እንደነ F9 ልክ እንደነ F7 ምንም አይነት ስታንዳርድ የሆነ ኦፕሽን ኪ ያለውም ማለት ነው። ታዲያ ሰዎች በዕለት ከዕለት ከሚጠቀሟቸው አሪፍ ኪዎች መካከል F2 ቅድም እንዳልኳችሁ ሪኔም ለማድረግ፣ F3 ሰርች ለማድረግ እንዲሁም ደግሞ F5ን ሪፍሬሽ ለማድረግ እንዲሁም F11ን ደግሞ ፉል ስክሪን ሞድ ለመግባትና ለመውጣት አብዝተው ይጠቀማሉ። ታዲያ እናንተ የየትኛውን የኤፍ ፋንክሽን ኪ አብዝታችሁ ትጠቀማላችሁ? ኮሜንት ላይ አሳውቁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።